በማህበራዊ ሚዲያ ላይ በስፋት ከሚታወቁና በብዙዎች ዘንድ ተወዳጅነትን ካተረፉ ቲክቶከሮች መካከል አንዱ የሆነው አዶናይ በልደቱ ቀን ከፍቅረኛው ጃኒ የተላለፈለትን መልእክት እናጋራችኋለን። ፍቅረኛው ጃኒ ያስተላለፈችለትን ልብ የሚያሞቅ መልእክት አዶናይ ከታዋቂነት ጀርባ ያለውን ውብ ስብዕና ቁልጭ አድርጎ ያሳያል። ጃኒ በመልእክቷ ላይ ክብርን፣ ፍቅርን፣ እንክብካቤንና ብዙ ነገሮችን በህይወቴ ላይ ሰጥተኸኛል በማለት የተናገረችው ቃል አዶናይ ምን ያህል ለሚወዳቸው ሰዎች ቅድሚያ የሚሰጥ አክባሪና ደግ ሰው እንደሆነ ይመሰክራል። ፍቅርን በቃላት ብቻ ሳይሆን በተግባር መግለጽ መቻሉ እውነተኛና የዋህ ማንነቱን ያንጸባርቃል። የጃኒ ጥልቅ የምስጋና ስሜት የመነጨው ከዚሁ ከአዶናይ መልእክት ነው። አንድ ሰው በግል ህይወቱ ለቅርብ ሰዎች የሚያካፍለው በጎነትና አክብሮት ለህዝብ በሚያቀርበው ስራ ላይ ይንጸባረቃል። አዶናይ በቲክቶክ መድረክ ላይ የብዙዎችን ልብ ማትረፍ የቻለውና ተወዳጅ የሆነው ከውስጥ በሚመነጭ በዚህ ቅንነቱና ሰዎችን በአክብሮት የመቅረብ ባህሪው እንደሆነ መገመት አያዳግትም። የልደቱን ቀን አስመልክቶ ጃኒ በምኞታ እንደገለጸችው አዶናይ ባለው ጠንካራ ስብዕናና መልካም ልብ ወደፊት ከዚህ በበለጠ ከፍ የሚልበት ብሩህ ጊዜ እንደሚጠብቀው ጥርጥር የለው። ይህ አዲስ የህይወት ዓመት ለሱ የበረከት፣ የሰላም፣ የጤናና የላቀ ስኬት ዘመን እንዲሆንለት የሁላችንም ምኞት ነው። 42 ጥርሶች ያሉት ማሌዥያዊው የዓለም የድንቃ ድንቅ መዝገብ ላይ ስሙን አስፍሯል። ማሌዥያዊው ፕራታብ ሙኒያንዲ ከተለመደው የሰው ልጅ የጥርስ ቁጥር ወጣ ባለመልኩ 42 ጥርሶችን በመያዝ የዓለማችን ባለብዙ ጥርስ ባለቤት በመባል በዓለም ድንቃ ድንቅ መዝገብ ላይ ስሙንም አስፍሯል። ፕራታብ ሲናገር የጥርሶቹ ብዛት ከቤተሰቡ ጋር ሆኖ ሲቆጥራቸው 38 የነበሩ ሲሆን በኋላ ላይ ግን በኤክስሬይ ሲመረመር የጥርሱ አጠቃላይ ቁጥር 42 መሆኑንም እንዳወቀ ተናግሯል። አብዛኛው ሰው 42 ጥርስ እንዳለኝ ያውቅ፣ ምክንያቱም ከፊት ለፊት የሚታዩት ጥርሶቼ አብዛኛው ሰው የያዘው የጥርስ አይነት ነው። እኔ ግን የዓለማችን ባለብዙ ጥርስ ባለቤት መሆኔን ሳስብ ልዩ ስሜት ይሰማኛል ሲልም ተናግሯል። ፕራታብ አክሎም አሁን ባለው የጥርስ ቁጥር ምንም አይነት ህመምና የጎንዮሽ ጉዳት እንዳላመጣበትም ተናግሯል። ፕራታብ እድሜው በሄደ ቁጥር የጥርሶቹን ቁጥር እየጨመረ የመጣ ሲሆን አሁን 33 ዓመቱ ላይ ይገኛል። ከዚህም እድሜው በህፃንነቱ መነቀል የነበረበት 2 ጥርስ እስካሁን እንዳልተነቀለ በምርመራው ታውቋል። ለሳምንት የነበሩን የመዝናኛ ዜናዎች እነዚህን ይመስሉ ነበር። አዳዲስ የመዝናኛ ዜናዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።